ምን ይሄድ ጀምሯል እንትኑ እንዳትዘቀን አድርገው ዶክመንት ሆኖ ሊቀመጥ ፈልግ ቀረባር ሁላችንም እናባቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንዴት አላችሁ? እግዚአብሔር ይመስገን። አሜን። አምላካችን አባታችን እግዚአብሔር ለዛሬው ዕለት ስላደረሰን ስለማይነገረው ስጦታው ስለማይከፈለው ውለታው ክብሩ ምስጋና ለስሙ ይሁን። ወደዚህ አቀርባለሁ ወደዚህ አቀርባለሁ። እንግዲህ ዛሬ መብራት ቢኖር ጥሩ ነበረ። መብራት የለም። ዛሬ የምናየው የዕለተ ምጽአትን ወይንም ደግሞ ስለ ደብረ ዘይት የተነገረውን ነገር ነው የምናየው። ያ ከመሆኑ በፊት ግን እዚህ ቦታ ላይ እንድንመጣ እንድንሰበሰብ የረዳን ማን ነው? እግዚአብሔርን የረዳን። ክብር ምስጋና ለእግዚአብሔር ይሁን። ክብር ምስጋና ለእናታችን ለቅድስት ድንግል ማርያም ይሁን። ሰማያውያን መላእክቱ፣ ምድራውያን ሰማዕታቱ፣ ጻድቃን፣ ቅዱሳኑ ሁሉ እግዚአብሔር ባከበራቸው መጠን ስማቸው የከበረ የተመሰገነ ይሁን። የዛሬው ዕለት እንግዲህ በዋናነት ባጭሩ ጠቅለል አድርገን የምናየው በ20 እና በ25 ደቂቃ ነው። መብራትም የለም። ትምህርት ስለሆነ እናንተ ባይምሯችሁም እንደገና ደግሞ በመዝገባችሁም ጽፋችሁ ያዙት። የነገው ዕለት እኩል ጾም ተብሎ ይታወቃል። የጾሙ ግማሽ ስለሆነ ነው። ሁለተኛ ደብረ ዘይት ተብሎ ይታወቃል። ደብረ ዘይት ለምን ተባለ? በዋናነት የምናየው ነው በኋላ። ወይንም ደግሞ ዕለተ ምጽአት ተብሎ ይታወቃል። የክርስቶስ የመምጫ ቀን ተብሎም ይታወቃልና እነዚህ ለምን እንደሆነ እናየዋለን ማለት ነው። ተመዝግቦ የምናገኘው በዋናነት የማቴዎስ ወንጌል ምዕራፍ ስንት ነው? 24 ቁጥር 1 ነው። ያዙት። የነ ምዕራፍ ቤታችሁ ሄዳችሁ ታነቡታላችሁ። የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ የደብረ ዘይትን ወይንም የዕለተ ምጽአትን ወይንም ደግሞ የእኩል ጾምን ታሪክ ይነግረናል ማለት ነውና በሱ ዙሪያ ነው የምንነጋገረው። ሲጀምር የማቴዎስ ወንጌል ምዕራፍ 24 ቁጥር 1 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሄዶ ቁጭ አለ። የተራራ ነው የሚለው በማን ተራራ? ስትነግሩኝ ነው እንደሰማችሁ የማውቀው እንጂ መደጋገሚያ አይቀርም። ለምን የራሴ ድምጽ እኔንም እየተሰማኝ ስላልሆነ እየሰማችሁ ነው ብዬ አላስብም። በማን ተራራ ነው? ስለዚህ የነገው ዕለት የተሰየመው በተራራው ስም ነው ማለት ነው። በደብረ ዘይት በተራራው ላይ ስላስተማረ ማለት ነው። እንደዚህ ከሆነ ደብረ ዘይት ማለት ምን ማለት ነው የሚለውን ስሙን ምን ተርጉመው። ደብረ ዘይት ማለት ደብር ማለት ተራራ ማለት ነው። ምን ማለት ነው? ዘይት ማለት የወይራ ዛፍ ማለት ነው። ምን ማለት ነው? ደብረ ዘይት ስንል የወይራ ዛፎች የሸፈኑት ተራራ ማለት ነው። ስለዚህ የወይራ ዛፎች በሰፊው በበቀሉበት ተራራ ላይ ያስተማረው ትምህርት ስለሆነ የደብረ ዘይት ትምህርት ተብሎ ይታወቃል ማለት ነው። ስለዚህ ደብረ ዘይት ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የወይራ ዛፎች በበዙበት ቦታ ላይ በበቀሉበት ቦታ ላይ ያስተማረው ትምህርት ስለሆነ የነገው ቀን ምን ተብሎ ይታወቃል? ደብረ ዘይት ተብሎ ይታወቃል ማለት ነው። እዚህ ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሄዶ ቁጭ ብሎ ሊያስተምር ሲጀምር አንድ ነገር በቤተ መቅደሱ ተናግሮ ነበር። ምን ብሎ? ይሄ የምታዩት ቤተ መቅደስ ይፈርሳል አለ። ቤተ መቅደሱ ምን ይሆናል? ይፈርሳል። የማን ቤተ መቅደስ? ሰሎሞን የሰራው ቤተ መቅደስ ይፈርሳል እና ከፈረሰ በኋላ ግን በሶስተኛው ቀን ተመልሶ ይሰራል። ለማፍረስ ስንት ጊዜ ነው የሚፈጀው? 2 ቀን ይፈጃል፣ 3 ቀን ይፈጃል አላለም። ግን ምን ይላል ያለው? ቤተ መቅደሱ ይፈርሳል።
በስንት ቀን ተመልሶ ይሰራል? በሶስተኛው ቀን ተመልሶ ይሰራል። የሚፈርስበትን አልገለጸም ቀኑን፣ የሚሰራበትን ግን ገልጿል። ያ ማለትም ማለት ነው ለማፍረስ የሚፈጀው ጊዜ ትንሽ ነው አይደል? እንደው ያምጠውና አንድ ቤት ላይ ከባድ መሳሪያ ዝም ብሎ ቢወድቅበት ደቂቃዎች ይፈጃል ሲፈርስ? ሲገነባስ ምን ያህል ደቂቃ ይፈጃል? ምን ያህል ጊዜ ይፈጃል? ብዙ ጊዜ ይፈጃል። ሲፈርስ ግን ብዙ ጊዜ አይፈጅም። እና ይሄ ቤተ መቅደስ ይፈርሳል ሲል ለማፍረስ የሚፈጀው ጊዜ ትንሽ ስለሆነ ጊዜውን አልተናገረም። ለመስራት ግን ጊዜ ይፈጃልና ከስንት ቀን በኋላ ይሰራል አለ? ከ3 ቀን በኋላ ይሰራል አለ። አሁን ይሄንን ብሏቸው ደብረ ዘይት ተራራ ላይ ሲወጣ እንደዚህ እንደናንተ የተሰበሰበው ሰው በአይምሮው ላይ የቤት ስራ ይዞ ነው ሄደው፣ ሐሳብ ተሸክሞ ነው ሄደው። ምን አይነት ሐሳብ? የሰሎሞን ቤተ መቅደስ ሲሰራ 46 ዓመት ነው የፈጀው። ስንት ዓመት? 46 ዓመት የፈጀ ቤተ መቅደስ ነው። ይሄ 46 ዓመት የፈጀ ቤተ መቅደስ ይፈርሳል ተብሏል። ግን ተመልሶ በስንት ቀን ይሰራል? በ3 ቀን ይሰራል። አሁን ህዝቡ በጣም የተጨነቀው ያሰበው ሰሎሞን 46 ዓመት በጥበብ የሰራው ቤተ መቅደስ የተጨነቀበት የምስራቅ ፀሐይ ሲወጣበት መልክ ያሳያል፣ ተመልሶ ሪፍሌክት ያደርጋል። ቤተ መቅደሱ ከአሰራሩ ጥራት የተነሳ እንደ መስተዋት ያወለውላል፣ ያንጸባርቃል። ማን የሰራው ቤተ መቅደስ? ሰሎሞን የሰራው ቤተ መቅደስ። አሁን በህዝቡ አይምሮ ላይ 46 ዓመት የፈጀ ሲያዩት መልክ የሚያሳይ የፀሐይ ብርሃን ሲያርፍበት ሌላ ቀለም የሚሰጠው የሰሎሞን ቤተ መቅደስ የመፍረሱ ጉዳይ ለተማረው ህብረተሰብ የራስ ምታት ነው የሆነው። አሁን እኔ ከዚህ ተነስቼ ሟርት አይደለም የምናገረው፣ ምሳሌ ነው። ይሄ ቤተ ክርስቲያን ፈርሶ ያድራል ብል ምን ይሰማችኋል? ትደነግጣላችሁ? አትደነግጡ? ታዝናላችሁ? አታዝኑ? ብዙዎቻችሁ ሌላም ትላላችሁ። አይፈርስም ሟርት ነው የሚናገረው ትላላችሁ። አይ የሚያፈርሰውን ሰው ቢያውቀው ነው እንጂ የሰውዬማ ይፈርሳል ካለ መያዝ አለበት ልትሉ ትችላላችሁ አይደል? ትላላችሁ። ብዙ ነው የሚባለው። አንዳንዱ ደግሞ እንደዚህ በጣም አቡነ ቴዎፍሎስ የሰሩት ሲያምር እንዴት ይፈርሳል? ጭንቀት ውስጥ እንገባለን። ለምን? የምንቆርበው ክርስትና የተነሳ ሁሉ ነገራችን እዚህ ስለሆነ። ስለዚህ በደብረ ዘይት ተራራ በፊት በቤተ መቅደሱ ያሉ ሰዎች ያስጨነቃቸውና ሁሉም እያዘኑ ተራራው ላይ ቁጭ ሲል ሄዱና ጥያቄ አለና አሉት። ምንድነው ጥያቄያችሁ? አይ ጥያቄያችንማ ይሄ ቤተ መቅደስ በሚፈርስበት ጊዜ ምልክቱ ምንድነው? ምልክቱን ንገረን አሉት። ከመፍረሱ በፊት የሚሆነው። ከዚያ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚሆነውን ነገር አንድ በአንድ ነገራቸው። እኔ ለእናንተ የምነግራችሁ በ3 ክፍል ከፍዬ ነው። ቅድም እንደነገርኋችሁ የቤተ መቅደሱ መፍረስ ይፈርሳል ሲላቸው ይሄ ቤተ መቅደስ በዋናነት ማን ነው ምሳሌው የሚለው ማየት ያስፈልጋል። የመጀመሪያው ይሄ ቤተ መቅደስ የተባለው ይሄ ከእንጨት፣ ከጭቃ፣ ከብሎኬት፣ ከብሪክ ከምናምን የተሰራው ግዑዙ ቤተ መቅደስ ይፈርሳል ማለት ነው። መቼ? ዘመኑ እየከፋ ሲሄድ፣ ክፉ ሰዎች ሲነሱ፣ ዓለሙ ክፉ እየሆነ ሲሄድ፣ ሃይማኖት እየላላ ሲሄድ፣ ማተብ እየላላ ሲሄድ፣ ፍቅር እየጠፋ ሲሄድ፣ እምነታቸውን የሚኖሩ ሰዎች ክፉዎች ሲነሱ ቤተ መቅደስ የሚፈርስበት ጊዜ እንደሚመጣ ቀጥታ ይሄኛው ቤተ መቅደስ ማለት ነው የተናገረው ነው። መቼ ይሆናል? በጅጅጋ ብዙ ቤተ መቅደስ ፈርሷል፣ በደቡብ ፈርሷል፣ በተለያየ ቦታ ላይ ፈርሷል። መቼ? አሁን ባለው ዘመን። ምክንያቱስ ዘመኑ ክፉ ስለሆነ ይህች ህንፃ ቤተ መቅደስ እንደምትፈርስ የተናገረው ነው የመጀመሪያው። ሁለተኛው ቤተ መቅደስ የተባለው የራሱ የክርስቶስ አካል ነው። የማን አካል ነው? የክርስቶስ አካል። ይሄ ቤተ መቅደስ ይፈርሳል ሲል ምን እያለ ነው? እኔ እሞታለሁ እያለ ነው። ምን እያለ ነው? እኔ እሞታለሁ። ቤተ መቅደሱ ይፈርስና በስንት ቀን ይሰራል ያለው? ስለዚህ ሞትና በስንተኛው ቀን እነሳለሁ? በ3ኛው ቀን እነሳለሁ። የክርስቶስ ሞት የፈጀው ስንት ጊዜ ነው?
ስንት ቀን ፈጀ? ሲሞት ነው የሞተው እኮ ነፍስና ስጋው የተለያየበት እኮ በደቂቃና በሰከንድ ውስጥ ነው አይደል? ስለዚህ ቤተ መቅደስ ሲፈርስ እንደዚህ የሰከንድ ሽርፍራፊ የደቂቃ ሽርፍራፊ ያፈርሰዋል ማለት ነው። እና ይሄንን እኔ እስከምሞት ይሄንን ያህል ጊዜ ይፈጃል አላለም። ግን በስንተኛው ቀን እነሳለሁ? በሶስተኛው ቀን እነሳለሁ የሚለውን ሁለተኛ ቤተ መቅደስ የተባለው የክርስቶስ አካል የሚነሳበትን መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል መቃብርን አሸንፎ እንደሚነሳ በሶስተኛው ቀን ተናግሯል ነው። ሶስተኛው ቤተ መቅደስ የተባለው የኛ የሰዎች አካል ነው። የማን አካል ነው? ያንተ አካል ነው። የማን አካል ነው? የኔ አካል ነው። ያንቺ አካል ነው። የኛ አካል የማን ቤተ መቅደስ ነው? የእግዚአብሔር ቤተ መቅደስ ነው። የሚያምር ቤተ መቅደስ ነው። ግን ይፈርሳል አይፈርስም? ይፈርሳል አይፈርስም? ምን ማለት ነው ይፈርሳል ማለት? እኔና እናንተ የዛሬ 100 ዓመት እንገኛለን በምድር ላይ እንገኛለን። እኔ እገኛለሁ ብላችሁ ውሸታም ነኝ አይደለሁም? ውሸታም ነኝ። ለምን? የሚፈርስ አካል ይዤ አይፈርስም አልሞትም ልል አልችልም። የዛሬ 100 ዓመት ሁላችንም አሁን ያለ 8 ቢሊዮን ህዝብ ነው በዓለም ላይ ያለው። አሁን 8 ቢሊዮን ነው። እግዚአብሔር ለተአምር መርጦ ያስቀራቸው ጥቂት ሰዎች ሊኖሩ ይችላል ለተአምር። ከዚያ ውጭ ግን ሁሉም 8 ቢሊዮን ህዝብ አፈርን ይለብሳል። እውነት ነው ሐሰት ነው? እውነት ነው። አፈርን ይለብሳል። ስለዚህ ይሄ ቤተ መቅደስ ይፈርሳል ማለት የሰው ልጅ በሙሉ ወደ አፈር ምን ይላል ማለት ነው? ይመለሳል የሚለውን ያስተማረውና መቅደስ የሚለው 3 ነው። የመጀመሪያው ይህች ህንጻ ቤተ መቅደስ በመከራ እንደምትፈርስ፣ ሁለተኛው ክርስቶስ ሞቶ እንደሚነሳ፣ ሶስተኛው የሚሰሙትም የሚወለዱትም ወደ ዓለም የሚመጡት ሁሉ ወደ አፈር እንደምንመለስ ያንን የሚያስረዳ ነው ማለት ነው። ይሄንን ያሳያል። ምልክቶቹ ግን 3 አይነት ምልክቶች አሉ። በማቴዎስ ወንጌል ምዕራፍ 24 ቁጥር 1 ላይ ዋራይ ወንድቀ ህንጻው ለቤተ መቅደስ የቤተ መቅደሱን ስራውን አሳዩት። እንዴት ይፈርሳል ትላለህ ብለውን ያሳዩት። ከዚያ በኋላ ይፈርሳል በ3 ቀን ይነሳል አለ። ቤተ መቅደስ የተባለው ቅድም የነገርኋችሁ አካል ነው ማለት ነው። አሁን ይሄ በሚሆንበት ጊዜ ቤተ መቅደሱ በሚፈርስበት ጊዜ ዕለተ ምጽአት በሚሆንበት ጊዜ ዓለም በሚያልፍበት ጊዜ 3 ነገሮች ይታያሉ። ስንት ነገሮች ይታያሉ? 3። የመጀመሪያ በዚህ በማቴዎስ ወንጌል ምዕራፍ 24 ላይ የተናገረው ማስጠንቀቂያዎችን ነው። መጀመሪያ ምን ይላል? ማንም እንዳያስታችሁ ተጠንቀቁ ይላል። ምን በሉ? ምን እንዳትሆኑ። ማንም ሰው ተነስቶ እንዳያስታችሁ ምን አድርጉ? ተጠንቀቁ። የመጀመሪያው ክፍል የጥንቃቄ ነው። ለምን? ዕለተ ምጽአት ይሆናል፣ ዓለም ያልፋል፣ ሰው ይፈርሳል፣ ቤተክርስቲያን ትፈርሳለች። ዓለም በሚያልፍበት ጊዜ ወደ መጪው ዓለም ለመሄድ መጠንቀቅ ያስፈልጋል። ከማን? ስተው ከሚያስቱ ከክፉዎች የጥንቃቄ መልእክት እንዲኖረን እግዚአብሔር ተናግሯል። የጥንቃቄ መልእክት እኮ ሰዎችም ያደርጋሉ አይደል? እስራኤላውያን ሄዝቦላህና ሐማስ ወደ እስራኤል ሮኬቶችን ሲተኩሱ የእስራኤልን እንዳለ ሀገር በሙሉ በአጥር አያይዘውት ያደጋ ጊዜ ደወላል። ያ ድምጽ ሲሰማ ሁሉም እስራኤላውያን ቆመው ያሉት ይተኛሉ፣ በየአጥሩ በየመጠለያው ይገባሉ። ለምን? ከቦምቡ ፍንጥርጣሪ ልክ ሚሳኤሉ ይተኮሳል፣ መቃወሚያው ይተኮሳል። ሁለቱ አየር ላይ ሲፈነዱ እንደረመጥ ይወርዳል። ከዚያ ለመዳን እስራኤላውያን ምን ውስጥ ይገባሉ? እየመጠለያው ውስጥ ይገባሉና በሰዎቹም ዘንድ ማስጠንቀቂያ ደወሎች ሲጮሁ እስራኤላውያንም ይህን ያደርጋሉ፣ ሌሎችም ሀገሮች ይህን ያደርጋሉና ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያው የተናገረው የጥንቃቄ መልእክት ነው። ማንም እንዳያስታችሁ ምን በሉን ያለው? ተጠንቀቁ። ስለዚህ በአሁኑ ሰዓት ላይ የሚያስቱ ሰዎች በምድራችን አሉ። የሉም? አሉ። እመቤታችን ከክርስቶስ በኋላ ልጆች አሏት የሚል አለ። ስለ መለኮት የሚናገር አንድ እግዚአብሔር አንድ ገጽ አንድ ባህሪ ብሎ የሚናገር አለ። እኛ ግን ስንት አካል ታያል? ስንት አካል ነው የምንለው? 3። ስንት አምላክ?
አንድ አምላክ ሶስት አካል ነው የምንለው። አሁን ግን አንድ አካል አንድ አምላክ የሚል አለ። ይሄ ህብረተሰቡን ያስታል አያስትም? ስለዚህ ከዚህ ምን በሉ ነው ያለው? ምን በሉ ተጠንቀቁ ተብሏልና የመጀመሪያው ከዕለተ ምጽአት በፊት ከሚሆኑት ነገሮች ከሐሳቾች ተጠንቀቁ ይላል የማቴዎስ ወንጌል ምዕራፍ 24 ቁጥር 4 ላይ ማለት ነው። ሁለተኛው ከተራራው ላይ ያለ አይውረድ ብሏል። ከተራራው ላይ ያለ ምን ይበል ብሏል? አይውረድ። ተራራው ላይ ያለ የት ይኑር ነው ያለው? ተራራው ላይ ያለ አይውረድ ማለት የት ይኑር ማለት ነው? እዚያው ተራራው ላይ። በረሃ ላይ ያለ ወደ ተራራ ይውጣ፣ በቀኝ ያለ ወደ ግራ፣ በግራ ያለ ወደ ቀኝ አይሂድ፣ ባላችሁት ቦታ ላይ ተጠንቅቃችሁ ቁሙ አለ። ተራራው ላይ ኑሩ፣ ከተራራው አይውረዳል። ይሄ ተራራ ምንድነው ነው ጥያቄው። ተራራ ብዙ ትርጉም አለው። አንዱ እምነታችን ተራራ ነው። እምነታችን ተራራ ነው። ከተራራው ያውረድ ማለት በእምነቱ ምን ይበል ማለት ነው? ይኑር ማለት ነው። ሁለተኛ ተራራ የተባለው ማተብ ነው። ከተራራው አይውረድ ማለት ማተባችሁን ምን አትበሉ አትበጥሱ ማለት ነው። ሶስተኛ ተራራ የተባለው ክርስትና ህይወት ነው። ከክርስትና ህይወት ወዴት አትሂዱ ማለት ነው? አትውጡ፣ አትናወጹ ማለት ነው። ስለዚህ ተራራ ብዙ ትርጉም አለው። ሌላው የመጨረሻው ተራራ የተባለችው ቤተ ክርስቲያን ናት። ማናት? ከተራራው አትውረድ ማለት ከማናት ትውጣ ማለት ነው? ከቤተ ክርስቲያን። በቤተ ክርስቲያን ጸበሉን ጠጣ ማለት ነው። ወንጌሉን ተማር ማለት ነው። ስጋው ደግሞ ተቀበል ማለት ነው። ጸሎትን በእግዚአብሔር ፊት አቅርብ ማለት ነው። መስዋዕትህን ሰዋ ማለት ነው። ስለዚህ ከተራራው አትውረድ ማለት ይሄንን መንፈሳዊ አገልግሎት ከምታገኝባት ከቤተ ክርስቲያን አትውጣ ማለት ነው። ዛሬ ብዙ ከቤተ ክርስቲያን የሚወጣ ሞልቷል። መከራ ሲያጋጥመው የፈለገውን ሲያጣ የተመኘውን ሁሉ ነገር አልሳካለ ሲል የመጀመሪያው ከቤተ ክርስቲያን መውጣት፣ ቀጥሎ ማተቡን መበጠስ፣ ከዚያ ከእግዚአብሔር መጣላት፣ ከዚያ ራቁቱን ለሰይጣን መንግስት መገዛት ማለት ነው። ከዚህ እግዚአብሔር ይሰውር። ስለዚህ ከምኑ አትውረዱ ነው ሁለተኛው ማስጠንቀቂያ። ከተራራው አትውረድ። የኔት እናገኘዋለን የማቴዎስ ወንጌል ምዕራፍ 24 ቁጥር 17 ላይ ማለት ነው። ሶስተኛው የሚያርስ ሰው ወደ ኋላው አይመለሳል። የሚያርሰው ወዴት አይመለስ? እርሻ ወደፊት ነው ወደ ኋላ ነው? ወደ ኋላ ነው ወደፊት ነው? ወደፊት ነው። ከብቶችም ወደፊት ይሄዳሉ፣ አራሹም ወደፊት ይቀጥላል አይደል? ስለዚህ የሚያርስ ሰው ወደ ኋላው አይመለስ አለ። ምክንያቱም እርሻ ብዙ ነገር እንደሚያሳየው አንዱ ወንጌልን በሰፊው ይታይበታል። ወንጌል የሚማር ሰው ወንጌልን በፍልስፍና፣ ወንጌልን በክፉ ሐሳብ፣ ወንጌልን በእንክርዳድ፣ ወንጌልን በዚህ ዓለም በሳይንስ አይለውጥ ማለት ወደ ኋላው አይመለስ ማለት። ዘር፣ እርሻ እነዚህ ሁሉ መንፈሳዊ የሆነው የእግዚአብሔር ቃል ማለት ነውና የሚያርስ ወደ ኋላው አይመለስ ማለት ነው። አንድ ሁለተኛ እርሻ የተባለው የእምነት ጎዳና የህይወት ጎዳና ነው። ወደ ኋላው አይመለስ ማለት እኛ አሁን የህይወት ጎዳና የክርስትና ህይወት ጎዳና ሀዲዱ ላይ ነው ያለነው። ወዴት እየሄድን? ወደፊታችን በእድሜም በመንፈሳዊነትም እየሄድን ያለነው። ወደ ኋላው አይመለስ ማለት ነው ከክርስትና ህይወት ከመንገዱ አይውጣ ማለት ነው። ዛሬ እኛን ገንዘብ ከክርስትና ህይወት ያስወጣናል፣ ከወንጌል ያስወጣናል። ስልጣን ይሄን ከወንጌል ያስወጣናል። ዝና ከወንጌል ያስወጣናል። ብዙ መንፈሳዊ የነበሩ ሰዎች ዘፋኞች ሲሆኑ መዝሙሩን ትተው ሲዘፍኑ ሰው ይፈርሙልን ሲሏቸው አጠቃላይ ቤተክርስቲያንን ረስተው በዚያው ቀርተዋል ማለት። ተራ የነበሩት ወደ ስልጣን ሲወጡ የሃይማኖት ተቃዋሚዎች ሆነዋል እና ባለሀብት የነበሩ ድሃ የነበሩት ባለሀብት ሲሆኑ ሃይማኖታቸውን በሀብት ለውጠዋልና እርፍ ያዘ አራሽ ወደ ኋላው አይመለስ ማለት በክርስትና ህይወት በመንፈሳዊ ህይወት በእምነት ጎዳና በዚህ እኔ ባስቀመጥኩላችሁ መንገዱን ይዛችሁ ተጠብቃችሁ ተከተሉ፣ ከጎዳናችሁ አትውጡ፣ ከመንገዳችሁ አታምልጡ፣ ካስቀመጥኳችሁ የክብር ወንበር ላይ አትናወጹ ማለት ነው። ይሄንን የምናገኘው በማቴዎስ ወንጌል ምዕራፍ 24 ቁጥር 19 ላይ ማለት ነው። ስለዚህ ማስጠንቀቂያዎች ሶስት ናቸው። ምን ናቸው? አንደኛው ማንም እንዲያስታችሁ ተጠንቀቁ። ሁለተኛው ከተራራው ወደ በረሃው አትውረዱ። ሶስተኛው የሚያርስ ሰው ወደ ኋላው
አይመለስ የሚሉ የክርስቶስ የዕለተ ምጽአት ማስጠንቀቂያዎች ናቸው። ይህ አንደኛው። ሁለት ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማሳለፍ ሲመጣ ምልክቶችን በሰፊው ተናግሯል። ሁለተኛው ምልክቱ ነው። ምኑ ነው አልኋችሁ? ይሰማችኋል? ምኑ ነው? ምልክት ነው። እነዚህ ምልክቶች የመጀመሪያው ምልክት ብዙዎች ክርስቶስ ነኝ ብለው ይመጣሉ ይላል። ማን ብለው ይመጣሉ? እርገጤ ጎንጤ አድምጤ ብለው አይደለም ይመጡት። ማን ብለው ነው ይመጡት? ክርስቶስ ነኝ ብለው ይመጣሉ። ክርስቶስ ነኝ ብለው ነው ይመጡት። ስለዚህ ከምልክቶቹ አንዱ ክርስቶስ ነኝ ብለው ይመጣሉ። ስለዚህ ክርስቶስ ነኝ ብሎ የሚመጣ ካለ ዕለተ ምጽአት ደርሷል። ምልክቱ አንዱ ይህ ነው ማለት ነው። በሰሜን ኢትዮጵያ ክርስቶስ ነኝ ብሎ ይመጣል። በኬንያ ክርስቶስ ነኝ ብሎ ይመጣል። በአሁኑ ሰዓት ጆርጅ ሳረስ የሚባለው አይሁዳዊ በአሜሪካ የሚኖረው ባለሀብት ራሱን እኔ ፈጣሪ ነኝ ብሎ ነው የሚኖረው። ማን ብሎ ነው የሚኖረው? ፈጣሪ ነኝ ብሎ ነው። ማን ነው እሱ? ጆርጅ ሳረስ የሚባለው አይሁዳዊ ማለት ነው። እኔ ክርስቶስ ነኝ እግዚአብሔር ነኝ ብሎ ነው የሚኖረው። ስለዚህ እኔ ክርስቶስ ነኝ የሚሉ ይመጣሉ ተብሏል። ማን ሊደርስ ሲል? ዕለተ ምጽአት ሊሆን ዘመኑ ሊያልቅ ሲል የመጀመሪያው ምልክት እኔ ክርስቶስ ነኝ ብለው ይመጣሉ ይላል ምዕራፍ 24 ቁጥር 5 ላይ። ሁለተኛው ምልክት የሞትና የጦርነት ወሬ ትሰማላችሁ። ምንና ምን ትሰማላችሁ? የሞትና የምን የጦርነት። ዛሬ ሞት ብርቅ ነው እንዴ? ለኛ ብርቅ ነው ወይ እንዴ? አሁን እኮ በእንዲህ ተተኩሶ ይሄንን ያህል ሰው ሞተ ሲባል አይሄስ ቀላል ነው። ምን ከዚህ በፊት ይሄን ያህል ሞተ እንላለን አይደል? የሞትንና የጦርነትን ወሬ ትሰማላችሁ። አሁን በሀገራችን በኢትዮጵያ ምንድነው የሚሰማው? በአሁኑ ሰዓት እኮ የሚያስተምሩ መምህራን ቾክ እንደያዙ በጥይት ይገደላሉ። ይሄን አልሰማችሁም? ትናንትና የሞቱትን ሊያስተምሩ የሚገቡ ጋውን የለበሱ መምህራን ደረት ደረታቸው ብለው ሞቱ። ማን ገደላቸው? ማንም ይሁን ይግደላቸው ሰው መሞት አለበት የለበትም። ግን እንደዚህ ይሞታሉ። ተማሪዎች ይሞታሉ። በመንገድ ላይ በአውቶቡስ ተገልብጦ አሁን ባለፈው የአቡነ ገብረ መንፈስ ቅዱስን በዓል ዝግጅት የሄደው አርባ ምንጭ ሊያከብሩ የሄደው አዋሳዎች ከነ ልጆቻቸው በሙሉ ድልድይ ውስጥ ገብቶ እንዳለ በሙሉ አለቁ አይደል? አለቁ። ስለዚህ ሞት ለኛ እንግዳ ሊሆን አልቻለም። ሞት ለኛ እንግዳ ሊሆን አልቻለም። በጦርነት የሚያልቀው፣ በአውሎ ነፋስ የሚያልቀው፣ በእሳተ ገሞራ የሚያልቀው፣ በውሽንፍር የሚያልቀው፣ በርዕደ መሬት የሚያልቀው፣ በጦርነት የሚያልቀው፣ በረሃብ የሚያልቀው፣ በተለያዩ በደዌ የሚያልቀው በአሁኑ ሰዓት ላይ በጣም ብዙ ነውና የሚሞተው ሰው በዝቷል። ስለዚህ ሞትንና የሞትን ወሬ ጦርነትና የጦርነትን ወሬ ትሰማላችሁ ተብሎ እየሰማን ነው አይደለም? እየሰማን ከሆነ ምንድነው ማለት ነው? ዕለተ ምጽአት ደርሷል ማለት ነው። ቁጥር 6 ላይ ሶስተኛው ምልክት ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል። ማን በማን ላይ? ህዝብ በህዝብ ላይ መንግስት በመንግስት ላይ ህዝብ በህዝብ ላይ እኔ ሩቃቲን እዚሁ አፍንጫችን ላይ አፍንጫ አንድ አይነት እምነት የሚኖረው አንድ አይነት ቋንቋ የሚናገረው አንተ ከዚህ ቋንቋ አንተ ከዚህ ቋንቋ ተወልደሃል፣ አንተ ከዚህ ነገድ አንተ ከዚህ ነገድ በሚል እሳቤ ብቻ ለመጋደል አፈሙዝ ይዘው የሚጠባበቀው ስንቱ ነው። ሲያገኘው ደግሞ ጨለማ ለብሶ አፈር ከመሬት አስግጦት ይሄዳል። ለልጆቹ ለምን አያዝንም? ስለዚህ ህዝብ በህዝብ ላይ እየተነሳ ነው ማለት ነው። ጎረቤታሙ እንዴስ እኮ የዚህ ቋንቋ ተናጋሪ ነኝ የዚህ ቋንቋ ተናጋሪ ነኝ ሊገለኝ ይችላል፣ ይጠባበቃል። ህዝብ ከህዝብ ማለት ነው። ጎረቤት ከጎረቤት፣ መንግስት በመንግስት ላይ እኔ በአሁኑ ሰዓት አሜሪካና ኢራን እኮ እንዲህ እየተጠባበቁ ነው ያሉት። ሩሲያና ዩክሬን፣ ሰሜን ኮሪያና ደቡብ ኮሪያ፣ ቻይናና ታይዋን እንዲህ ተጠባብቀው ነው ያሉት። ማን በማን ላይ? ህዝብ በህዝብ ላይ፣ መንግስት በማን ላይ? በመንግስት ላይ ማለት ነው። ይሄንን ትሰማላችሁ መቼ?
ዓለም ሊያልፍ ሲል። ስለዚህ አንዱ ምልክት ይሄ ነው ማለት ነው። ቁጥር 7 ማለት ነው። አራተኛ ረሃብ፣ ህመም፣ ብጥብጥ በየሀገሩ ይነሳላል። ማን? አንደኛ ረሃብ፣ ሁለተኛ ብጥብጥ፣ ሶስተኛ ህመም። እነዚህ በየሀገሩ ላይ ይነሳሉ። እኔ ብዙ ጊዜ ያመኛል። እናንተ ጤናማዎች ናችሁ? እስኪ የማያመው ሰው እጅ አውጣ። የማያመው ሰው አለ? የማይታመም አለ? እንዴ ሁሉም እኮ እንዳለ ተቀምጦ ልብስ ሸፍኖት ነው እንጂ በጣም በጭንቀት ውስጥ ነው ያለው። ስኳር የሚያመው አለ፣ ደም ግፊት የሚያመው አለ፣ ጋንግር የሚያመው አለ፣ ኩላሊት፣ ጉበት፣ ጨጓራ፣ የትየለሌ ህመም ተሸክመን እንንቀሳቀሳለን። ጤናማ ሰው አለ? ምግባችን ተበክሏል፣ ልብሳችን ተበክሏል፣ አየራችን ተበክሏል። ጤናማ ሰው አለ? የምንበላው ምግብ ህመም ነው፣ የምንጠጣው መጠጥ ህመም ነው። ወዴት እንድረስ? የትም። እግዚአብሔር የሚያመጣውን ጊዜ መጠበቅ ብቻ ነው። እስከምንጠራ ግን ልክ ጸጉራችን አቧራ እንደሚሸከም ሁሉ ሰውነታችንም ደዌ ተሸክሞ እንንቀሳቀሳለን። ደዌ ተሸክሞ እና ህመም ይሆናል ተብሏል አንዱ። ሁለተኛው ረሃብ ይሆናል ተብሏል። በአሁኑ ሰዓት እኮ ሰው ዛሬ በልቶ ለነገ ዋስትና አለው? እንዲህ ይርበኛል ብሎ ጭንቀት ውስጥ አይደል ያለው? ምን ይለኛል ብሎ እራባለሁ ብሎ ማለት ነው። ረሃብ ይሆናል። እናት የልጇን ፊት እያየች የምትሸማቀቅበት ነው። ልጄ ትላንትና ጠግቦ ነበር ዛሬ የከሰው ርቦት ነው ትላለች። እንዲህ አይነት ነገር የለም እንዴ? የኪሳችን ገንዘብ እኮ አጠቃላይ ወደ ቅጠልነት ተቀይሯል። ገንዘባችን ወገቡ ተሰብሯል። እየገዛ ነው እንዴ? 1998 ነሐሴ ወር ላይ አባቴ አርፎ መስከረም ላይ 1999 ማነው እንትን ላይ ወደ መስከረም አካባቢ ላይ መግቢያው ላይ የአባቴ ተዝካር ሆኖ 1999 ዓመተ ምህረት የዛሬ 18 ዓመት አለ የተባለውን በሬ ከገበያ ላይ እኔና ቤተሰቤ 1400 ብር ነው የገዛነው። ስንት ብር ነው የገዛነው? 1400። ምን አይነት በሬ? በጣም ትልቁን ሰንጋ ዛሬ 1400 ብር 1400 ብር እያልኋችሁ ነው ያለው። 5 ኪሎ ጤፍ ይገዛል? ይገዛል? አይገዛም። ዶሮ ከ1400 ብር በላይ ነው ያለው። ልብስ አንድ ሰው ልብስ ገበያ ወጥቶ እኔ በደረሱበት ነው የምነግራችሁ። በደረሱበት አባቴ ገበያ ወጥቶ ለታላቅ ወንድሜ በ70 ብር ለኛ በ80 ብር ትልቅ በሬና ትልቅ ላም በ150 ብር ገዝቶ ቤት ይዞ ሲመጣ አውቃለሁ። በስንት ብር ዶሮ ይገዛል ዛሬ? አይገዛም። እኔ በራሴ ገንዘብ እህል አሰባስቤ በ36 ብር በገዝቻለሁ። አሳድጌ ወፍራ 90 ብር ሸጫለሁ። ጉድ ተብሎ ዛሬ 90 ብር ልብስ ይገዛል? ጫማ ይገዛል? ገንዘቡ ዋጋው ተሰብሯል። ስለዚህ ረሃብና መከራ ላይ ያለነው ማለት ነው። እና በዚያን ጊዜ ረሃብ ይሆናል፣ ህመም ይሆናል ተብሏል። ብጥብጥ ይሆናል ተብሏል። ብጥብጡ ጎረቤት ከጎረቤት አባትና እናት ሰላም እያደሩ ነው። አባቶች እያደራችሁ ነው? ሰላም እያደራችሁ ነው ወይ? እያደራችሁ ነው? ኧረ አይደለም። እኔ ከዚህ በፊት ነግሬያቸዋለሁ። አንድ ሰው ሲያስተምሩ አንድ አባት ሲያስተምሩ እስኪ በሰላም የምታድሩ ቤተሰቦች የምትጣሉ እስኪ እጃችሁን አውጡ ሲባል ግር አድርጎ ሁሉም ወንዱ ሴቱም አወጣ። ፊት ለፊት ቁሙን የተባሉት እጃችሁን አውጣው ቁሙ ተባሉ። እጃቸውን አውጥተው ቆሙ ሁሉም። አንድ ሰው ግን አንድ መኮንን ፊት ለፊት ወንበር ላይ ቁጭ ብሏል። እጃቸውን ሳያወጡ ቁጭ አሉ። አስተማሪው ክብር ተመስገን ጌታዬ በሰላም በፍቅር የሚያድር አንድ ሰው አገኘው፣ ሌላው ግን ከቤተሰቡ ጋር ይጣላል ብለው ፈጣሪያቸውን አመስግነው እርሶስ ከሚስቶት ጋር ይጣላሉ አይጣሉም? እንደማይጣሉ አረጋግጫለሁ እግዚአብሔር ይመስገን። እስኪ ተነስተው ታሪኮትን ይናገሩ ሲባሉ ኧረ መምህር ወይኔ በዱላ ሰብራ ጥለኝ እግሬን ተሰብሬ ነው ማልነሳው። ከዚህም የባሳለ ማለት ነው። ስለዚህ ብጥብጥ ነው በየቤቱ። አባትና ልጅ እህትና ወንድም ይጣላል፣ በውርሱ በምኑ ይጣላል። ስለዚህ ብጥብጥ ነው። ይሄን ስታየው ህመም፣ ረሃብ፣ ብጥብጥ ሲሆን ዕለተ ምጽአት ምን እንዳለወቁ ነው ያለው፣ እንደደረሰ ወቁ አለ። አምስተኛ የሐሰተኞች ነቢያት መነሳት። የሐሰተኞች ነቢያት ምን ማለት?
መነሳት። ሐሰተኞች ነቢያት ይነሳሉ፣ ብዙዎችን ያስታሉ። ዛሬ ጋኔን በጠረባ አባርራለሁ፣ ትንቢት እናገርልሃለሁ፣ አንተ ይህንን ያህል ገንዘብ ታገኛለህ፣ ይህንን ያህል ገንዘብ ለእኔ ተሸክመህ አምጣ፣ አንተ ከነ ቤተሰብ ነገ አሜሪካ ትገባለህ፣ መኪናህን ለእኔ ቁልፉን አስረክብ ብለው ትንቢት እናገራለን እያሉ ነቢያት ነን የሚባሉ በጣም ክፉ የክፉ ዘመን ምሳሌዎች ተነስተዋልና አሁን ሐሰተኞች ነቢያት ይመጣሉ አለ። ቁጥር 11 ላይ ስድስተኛ የፍቅር መቀዝቀዝ። ፍቅር ምን ማለት? መቀዝቀዝ። በቤተሰብ ውስጥ በእናት በአባት በልጅ በጎረቤት ፍቅር የለም። ይህን ስታዩ ዕለተ ምጽአት እንደመጣወቁ ቁጥር 12 ሰባተኛ ወንጌል በዓለሙ ሁሉ ይሰበካል። ወንጌል በማን ይሰበካል? ጴንጤ ቤት ወንጌል አለ፣ ሙስሊም ቤት ወንጌል አለ፣ ክርስቲያን ቤት ወንጌል አለ፣ አህዛው ቤት ወንጌል አለ። ክርስቲያኑ ሊንተራሰው፣ እነዚህ ጴንጤው ሊያስትበት፣ ሙስሊሙ እና ሌላው ፓጋኑ ደግሞ የኛን ሃይማኖት ለመንቀፍ ወንጌል በየቤቱ የሌለበት የለም ማለት ነው። ቢያንስ ሞባይላችሁ ላይ ወንጌል አለ የለም? አለ የለም? አለ። ይሄ በሚሆንበት ጊዜ ዕለተ ምጽአት እንደደረሰ ወቁ። ቁጥር 14 ላይ 8 የረከሰውን ምስል በቤተ መቅደስ ቆሞ ባያችሁ ጊዜ ዕለተ ምጽአት እንደደረሰ ወቁ። በምን ባያችሁ ጊዜ? በቤተ መቅደስ። ምኑ? የረከሰው ምስል። ይሄ የረከሰ ምስል ማን ነው? ቤተ መቅደሱ ማን ነው? የኛ የሰው አካል ቤተ መቅደስ ነው። በልብሳችን የአውሬውን ምስል እንይዛለን። በሰውነታችን ላይ የጊንጥ አካል፣ የጊንጥ ምስል፣ የጊንጥ አርያ የሚነቀሰው አለ። እባብ የሚነቀሰው አለ የለም? አለ አለ የለም? እጀርባው ላይ ድራጎን የሚነቀሰው አለ። ድራጎን እነዚህ አስፈሪ የሆኑ ነፍሳትን እጀርባው ላይ ከዚያም ሲያልፍ የሰይጣንን ምስል ሰውነቱ ላይ የሚነቀስ በታቶ ሰው አለ የለም? ንገሩኝ፣ አለ የለም? 3 ቅርጽ ያለው ትሪያንግል ያለው የሰይጣንን መንፈስ የሚያመለክት ምስል የሚነቀስ አለ የለም? ጃኬቱ ላይ ሸሚዙ ላይ አድርጎ የሚሄድ አለ የለም? አለ። ስለዚህ ቤተ መቅደሱ ላይ ርኩሰት ስታዩ ማለት የሰው አካል እነዚህን ይዞ ስታዩ ዕለተ ምጽአት እንደደረሰ ወቁ ነው። ስለዚህ ቁጥር 15 ላይ 9ኛ የጊዜው ማጠር። ጊዜው ያጥራል ነው የተባለው። ጊዜው ምን ይሆናል? ያጥራል። እንዴት ነው ጊዜው የሚያጥረው? አሁን ተኝታችሁ ጠዋት ስትነሱ ትክክለኛ እንቅልፍ እያገኛችሁ ነው? ስትቀሰቀሱ እኮ ትክክለኛው እንቅልፍ ከኛ ላይ የለም። ለምን? ከሌሊቱ 4 ሰዓት ከቀኑ 4 ሰዓት ተቀንሶለታል። በተለምዶ 24 ሰዓት ነው የምንለው የምንኖረው በአካል። በተግባር ግን ስንት ሰዓት ነው የምንኖረው? ሌሊቱ 8 ሰዓት ነው፣ ቀኑ 8 ሰዓት ነው። ስንት ሰዓት ተቀንሷል? 8 ሰዓት ተቀንሷል። እና ጊዜው አጥሯል። ሌሊት ተኝተን ስንነሳ ያጥረናል። ሰርተን ሳናከናውን ፀሐይ ትጠልቃለች። ይሄ ምንድነው ምክንያቱ? የጊዜው ማጠር። ምክንያቱም ጊዜውን ባያሳጥረው የሚከተለው ሰው ስለሌለ